አሰላሙ አለይኩም ወራህመቱላህ። በዛሬው ቪዲዮአችን የምናየው በካፕከት አፕሊኬሽን እንዴት አድርገን ቪዲዮዎችን ኤዲት እንደምናደርግ ነው። ካፕከት የሌላችሁ ከፕሌይ ስቶር ዳውንሎድ እንዳድርጉት። እነኝን አንድ ባንድ ለምን እንደሚያገለግሉ አንድ ባንድ ቪዲዮ ሰራላችኋለሁ። ዛሬ ግን አጠር ባለ መልኩ ቪዲዮ 2-3 ቪዲዮዎችን እንዴት አድርገን እንደምንቀጥል እንዲሁም እንዴት እንደምንቆርጥ አላስፈላጊውን ቦታ እንዴት ቆርጠን እንደምንጥል፣ ሌላ ደግሞ ኢፌክቶችን ሳውንዶችን እንዴት እንደምንጨምር ነው ማሳያችሁ። በመጀመሪያ ኒው ቪዲዮ የሚለውን አንድ ጊዜ እንጫናለን። ከዛ እሱን ስንጫን ወደ ጋላሪ ነው የሚወስደን። ኤዲት ልናደርግ የፈለግነውን ቪዲዮ ከዚህ እናመጣለን። ለምሳሌ ይሄ የድመት ፎቶ ላስገባ፣ አድል በለው ገባ። አሁን እዚህ ጋር በመጀመሪያ ይሄ ቪዲዮ ድምጥ ካለው የራሱን ድምጥ ለማጥፋት ከፈለኩኝ ይቺ ያለች አይደል ሚዩት የምትለው እሷን አንድ ጊዜ እንጫናታለን። ሚዩት የምትለው። ሌላ ደግሞ የራሳችን ድምጥ ለመጨመር እዚህ ጋር ኒው አውዲዮ የሚለው አድ አውዲዮ የሚለው እንጫናለን። የቪዲዮን ድምጥ አጥፍተን የራሳችን ድምጥ ለመጨመር ይሄንን ነክተን ወደ እዚህ ወስደናል። ወደዚህ ወስደናል። በእነኚህ መካከል እቺኛዋን ስንጫናት ሪካርድ የምትለውን ስንነካት ይቺ ሰማያዊ ምልክት ያላትን ነክተን ሪካርድ ማድረግ እንጀምራለን። ከጨረስን በኋላ የራይት ምልክቷን ተጭነን እንወጣለን ማለት ነው። አሁን ምን አየን? የቪዲዮን ድምጥ ማጥፋት፣ ሚዩት ማድረግ፣ የራሳችን ድምጥ መጨመር፣ ከዛ በመቀጠል የራሳችን ድምጥ በሌላ ሴት ከሆን ወደ ወንድ፣ ወንድ ከሆን ወደ ሴት፣ ወይ ደግሞ እንደ ህፃን ልጅ እንዲያወራ ከፈለግን ወይ ደግሞ በትላልቅ ስቱዲዮ በትላልቅ ካሜራ እንደተቀረጸ ደስ የሚል ማራኪ የሆነ ለሰስ ለማድረግ ከተፈለገ በእነኚህ ባከበብኩባቸው አድርገን መቀየር እንችላለን ማለት ነው። እሺ አሁን በመቀጠል የምናየው 2-3 ቪዲዮዎችን እንዴት አድርገን እንቀጣጥላለን። 2-3 ቪዲዮዎችን እንዴት አድርገን እንቀጣጥላለን የሚለውን እቺ ያከበብኩባት የፕላስ ምልክቷ አለች አይደለ? እሷን አንድ ጊዜ እንጫናለን። እሷን አንድ ጊዜ ስንጫን ቀጥታ ወደ ጋላሪ ነው የሚወስደን። ከዛ ከጋላሪያችን ልንቀጥለው የፈለግነውን ቪዲዮ አድናረጋለን። ይኸውና ተቀጠለ። በዚህ መልኩ እንቀጥላለን። በጣም ቀላል ነው። ይሄ ካፕከት ምንም ያልተማረ ሰው ኤዲት ማድረግ ይችላል። ምንም እውቀት የሌለው ሰው ማለት ነው። ዝም ብሎ የጭንቅላት ስራ ነው። በቃ ዝም ብሎ እየነካካን ራሱ መስራት እንችላለን። ነገር ግን ይሄ ብቻ አይደለም። ይሄ እንደ ጀማሪ እንደኔ ቢጤዎች ቪዲዮዎችን በትንሹም ማራኪ አድርጎ ለማቅረብ ነው እንጂ የኤዲቲንግ በጣም ብዙ አይነት ኤዲቲንግ ስራዎች አሉ። መግቢያ ላይ እንዳሳየዋችሁ በመጀመሪያ ቪዲዮዎችን አንድ ባንድ እሰራላችኋለሁ ለምን እንደሚያገለግሉ ማለት ነው። ልብ ብላችሁ ከሆነ ማለት ነው። ዩቲዩብ ላይ ትምህርቱ እዚህ ግባው እንኳን ባይባል በተለያዩ ሳውንዶች፣ በተለያዩ ኢፌክቶች፣ በተለያዩ ኢሞጂዎች በመሳቅ በምን አሻብርቀው ኤዲት አድርገው አቅርቦት እኛ በዛ ተማርከን እስከ መጨረሻ ድረስ የምናየው ምስጢሩ ኤዲቲንግ ነው። እና ኤዲቲንግ አዲስ ጀማሪ ዩቲዩበር ከሆናችሁ ትኩረት ሰጥታችሁ መማር ያለብን ኤዲቲንግ ነው ማለት ነው። አሁን ምን አይተናል? ቪዲዮ እንዴት እንደሚቀጠል አይተናል። በቪዲዮ የሰራነው ቪዲዮ እንዴት አድርገን ድምጡን አጥፍተን የራሳችን አውዲዮ እንደምንጨምር አይተናል። በመቀጠል ቴክስት ነው። ቴክስት ለመጻፍ ከፈለግን ቴክስት የምትለዋን እንጫናለን። አሁን በመቀጠል የምናየው ከስርች ኤዲት የምትለው አለች አይደለ? እሷን አንድ ጊዜ እንጫናታለን።
ከዛ እዚህ ጋር ስፕሊት ቪዲዮ ለመቁረጥ ነው። ለመቁረጥ ከፈለግን እቺ ያለች አይደለ? እቺኛዋን ረጅሙ የቆመችዋን ያከበኩባትን አንድ ጊዜ እንጫናትና እንደዚህ ስናረጋት ቪዲዮ እንደዚህ ከላይ ነጭና ነጭ ከጎንና ጎን ነጭ ይሆናል። እንደዚህ ነገር ከዛ ልንቆርጠው የፈለግነውን ቦታ በጣታችንም እንደዚህ ሸረት እያደረግን እንደዚህ አቅርበነው ከስር ያለችዋን ድሌት ምልክቷን ተጭነን ቆርጠን ማውጣት እንችላለን፣ በጣታችንም ማለት ነው። በሌላ መንገድ ደግሞ ያው እዚች ጋር መሀል ያቆመችውን እችን በዚህ ልክ አድርገነው የምንቆርጠውን ቦታ እንደዚህ አድርገን ከዛ ከስር ስፕሊት የምትለዋን ነክተን ከዛ የድሌት ምልክቷን እንጫናለን፣ ቆርጠናል ማለት ነው። መቁረጥም በጣም ቀላል ነው። በዚህ መልኩ መቁረጥ እንችላለን። ሌላኛው ደግሞ ኢፌክት ነው። ኢፌክት ማለት ቪዲዮአችን ሲገባ ለምሳሌ ቦዲ ኢፌክት የሚለውን እንጫን። በእነኚህ የአልማዝ ምልክት የሌላቸው የአልማዝ ምልክት ማለት እንደዚህ አይነቱ ማለት ነው። ይሄ ክፍያ ያለው ነፃ አይደለም። ነፃው ባዶ ነው። ክፍያ በሌለው የምትሰሩትን ቪዲዮ ኤዲት አድርጎት በዚህ መልኩ ማለት ነው። በጣም ብዙ አይነት ነው። ለዛሬ በዚህ በቃናል። ቤቱ ሰብስክራይብ አድርጉ። አዲስ ጀማሪ ዩቲዩበር ነኝ። ሰላም ነው።